አድርጎ የተነሳባት በታላቅ ኃይልና ግርማ ያ ኢየሱስ ክርስቶስ መከራን ተቀብሎ ስቃይን ተቀብሎ ኢሳይያስ ነብዩ እንደተናገረ ባየነው ጊዜ ደምግባት የለውም ብሎ አይሁድ አምላካቸውን ሰቅለው እጆቹን ቸንክረው እግሩን ቸንክረው በአምስት ቀናት ቸንክረው 13ቱን ሕማማተ መስቀል ታግሶ ለመላእክት ክብርና አክሊል የሚያቀዳጀውን አምላክ የሾህ አክሊል ደፍተው በዕለተ ዓርብ 6 ሰዓት ሰቅለውት ልብሱን ሲገፉት ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፈች። 9 ሰዓት ላይ ነፍሱን ሰጠ። ማታ ላይ ቀበሩት። አበቃለት አሉ። በቃ ገደልነው አሉ። መቃብሩን አሸጉት፣ እንዳይነሳ ቆለፉት። በሶስተኛው ቀን ግን በታላቅ ኃይልና ግርማ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የሚጠብቁ የሮማ ወታደሮች አንዳይ ሳያውቁ በተዘጋ መቃብር የኔና የናንተ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ሕያውን ከሙታን መካከል ለምንድን ነው የምትፈልጉት አሉ መላእክት። ሕያውን ከሙታን መካከል ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለው ባይኔ። ይሄ 500 ይዞ ነው የመጣው። 1000 ተጨምሮበታል። 151 ሆኗል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን።